መቼ ተረፉ? ይኸው ግንባሬ ላይ ደግሞ የተጓየው እሱ ራሱ ወይ ሰው ጨካኝ ነው። አየህ አይደለ? የሰው ልጅ አየህ አይደል? ጨካኝ እንደዚህ እስኪሆን ሰው ቢያንስ እኮ ፈጣሪ ያያቸዋል፣ የኔ አምላክ ያያቸዋል። እንደዚህ በዛ ላይ ኃይለኞች ናቸው። ያሉትን ያደርጋሉ። ያሉትን በስማ የሆነ ማን ነው ያሬድን አስደብድበን ጨርሰናል። ከባድ ናቸው እነሱ፣ ከባድ ናቸው። አባት እንኳንም ተረፍክ ያሬዶ፣ እንኳን አይምሩም ነው። በጣም ብዙ ነገር ነው የሚሰሩት የነበረው። ደግሞ ቦምብም አለ እሷ ያሬዶ ኮፒ ሊንክ አድርጉለት። ብዙ የቲክታክ ተጠቃሚ አይደለም እና ኮፒ ሊንክ እያደረጋችሁ ሼር ስታደርጉ ፎሎ ስታደርጉ ይስተካከላል ፔጁ። ኮፒ ሊንክ ኦሮሞን ይወደዋል። ማቴሪያል የሆነ ብሬን በቃ እኔ እንጃ ብዙ ችግር አለው። ማቴሪያሊስት ጭንቅላት አንደኛ የምትፎክረው ይሄ ሁላ ነገር አለኝ የምትለው ከሌለ ነው። ቶሎ ብለህ ያለህን አሳይተህ ለመግባባት ስሞክር ነው። ካለ ግን ምንም እንትን አትልም። የሌለው የሚፈጥረው ችግር ሁሌ መጨረሻ ላይ እኮ እንደሌለው ታየ እኮ። መጨረሻ ላይ እንደሌለው ሊታይ ነገር የቆየበት እንትን ማን አለ ተብሎ እኮ ሳይጠየቅ ነው አለኝ የሚለው። አለ እኮ አልተባለ ዝም ብለህ ማንም ሳይጠየቅ ከመሬት ተነስተህ እኮ ከመሬት ተነስተህ ተዋደ መቀጠል እኮ ትችላለህ። ይሁን እንዴት ነሽ አለን ምናምን በቃ አከተም ያ ነገር አለ የለም ሳይባል በጣም ማቴሪያሊስት ሰውን በእቃ ለማጣጣል ምናምን እንዴ ሰው ለመናቅ ኦሮሞን ለመናቅ ገና ናቸው። ጀለሴ የቆለጡ ፍሬ በቁምጣው እየሾለከ ለልመናና ላቀዳ ከተማ ገብቶ ኦሮሞ መናቅ በጣም ከባድ ነው። በእውነት ለምንድን ነው ሞጣት ያለኝ? ሞጣ በቁምጣው ነው እንደገባው ሞጣት ያለኝ አሁን ነው። ለምን እንደሆነ አልገባኝም። ኧረ የስራ ዲስታ ያሬዶ አስወር ዮኒስ እኮ እስኪጨርስ ሽንቴን ሸንቼ ልምጣ ልል ነበር። ደንተናባት ሞጣ በባዶ እግሩ ሲመጣ ትዝ አለኝ። ለምን እንደሆነ አልገባኝ። ሞጣ የማደጋፊ ነው። እኔ የሞጣ ቪዲዮዎች የሚያጋጥሙኝ አጫጭር ተደርገው እንትን ሲባሉ ነው። አለበለዚያ 8 ሰዓት አብረህ ትቀመጣለህ። ሙሉውን ልቀመጥ ካልክ 8 ሰዓት ነው ቪዲዮ የሚሰራው። መቤቴ አንዱ ልጅ መጥቶ የሆነ ጊዜ ተለቆ ያየሁት አንዱ ልጅ መጥቶ ወሳፕ ምናምን ይለዋል። አሀ አራዳ ነህ ማለት ነው ይለዋል። ወሳፕ ይለዋል። አራዳ ነህ ማለት ነው አንተ ይለዋል። አብትያባት አንዱ ምን አለ መሰለህ መጣና ያሬድ እሬቻ ትሄዳለህ አይደል አለኝ። አዎ እሄዳለሁ አልኩት። እሬቻ የሰይጣን ነው አይደል አለኝ። አዎ የሰይጣን ነው አልኩት። ከዛ ትንሽ ቆየና ሂድ ውሸታም የሰይጣን አይደለም የምስጋና ቀን አይደል አለኝ። ካወቅ ለምን ጠይቀኛለህ ታዲያ? እኔ እኮ ለመከራከር ስለፈለገ ማስረዘም ስለማልችል አዎ ወዲያው ነው የምቋጨው። በብዛት ሰዓት የለኝም ታውቃለህ ለመከራከር። ከዛ ምን ቦታ የሰይጣን ነው አይደል ሲለኝ አዎ የሰይጣን ነው አልኩት። ከዛ ሂድ ውሸታም የሰይጣን አይደለም አይደል የምስጋና ቀን አይደል? ካወቅ ታዲያ ለምን ትከራከረኛለን? ሰዓት ተርፏል። የዓመት ረፍት ወጥተህ ነው እንዴ አልኩት። ከመስሪያ ቤት ገና ያስረዝመዋል ነገሩን ታውቃለህ። አንዳንድ እያወቁ አለኩ ይላል። አሁንም የምነግርህ ለብዙዎቻችሁ ለአክቲቪስቱ የምነግርህ ኦሮሚያ ላይ ከ10 ሚሊዮን በላይ የአማራ ልጅ ፈታ ብሎ ይኖራል። እጅም ለትንሽ ጭንቅላት ውስጥ አስቀምጠው ከ10 ሚሊዮን በላይ የአማራ ልጅ ኦሮሚያ ክልል ፈታ ብሎ እየሰራ ይኖራል። የተዋለደ ብዙ ጊዜ የምናነሳው ነገር ብዙ ጊዜ የማናነሳው የማይወራ ነገር
የተዋለደ አለ። ኦሮሞ ሆኖ አማራን ወዶ አማራን ሆኖ ኦሮሞን ወዶ እሱም ፖለቲካው ምናምን ሳያቅ እንደ ሰው ልጅ በባህሪ ተግባብቶ ተዋዶ ተጋብቶ ልጅ ወለደ አለ። ልጆቹ ያለባቸው ስቃይ ከባድ ነው። እዚህ ጋር አማራ እዚህ ጋር ኦሮሞ እንደ አባቱን ትቶር እናቱን ሌልና ትቶ ከባድ ነው። ከባድ ነው። ለእነሱም እያሰባቸው እንዴ ለእነሱም እያሰባቸው ስማ ያለው ኦሮሞን ያገባሽ ትግሬን ያገባሽ ማህፀንሽ ትል ይብቀልበት ያላለ እንግዲህ በዚህ ደረጃ የሚዘገንኑ ሰዎች ናቸው እኮ ያሉት። ማይባል ደረጃ ማህፀንሽ ይድረስ ትል ቁስል በቁስል ይሁን የሚሉ አክቲቪስት ብለው ሲያመጧቸው ያማል። በእውነት ማይባል ቆሻሻ ነገር ማይባል ቁጭ እነሱ ናቸው ያዩትና እግዚአብሔር ልቦ ስትናደድ እኮ የወንድ ልጅ ስድብ ልትሳደብ ትችላለህ። ምናምን ባክና ምናምን ልሳደብ እችላለሁ። ይሄ መርዝ ታስቦበት ማህፀንሽ ትል ምና ዋት ኦሮሞዬ ስድብ የለውም። ቴንክስ ጋድ አም ፍሮም ጉሽ ምን አልሰማም። ጉድ አይተናል አባቴ፣ ስንት ጉድ ነው ያየነው። እና እግዚአብሔር የተመሰገነ ያሬዶዬ መጨረሻ ላይ የምትለው ነገር ካለ የሆነ ፈታሪ ከገጠመኞችሽ ከምኖችሽ ቤት ነው። የአራድዬ ልጅ የተወሰነ ይነጋገራል፣ አፉ ይባባላል። እንደዚህ ፍቅር ላይ ያለ ነው። አከተም ረስቻለሁ ነው ረስቻለሁ። አኖሮ እኮ ነኝ እሱ አጎደለ እንዲያንተ ይሄን ነው ያ ነገር ይኸውልህ። ምን አይነት ህዝብ አለ መሰለህ ኢትዮጵያ ውስጥ ያየሁት ብሔር ብሔረሰቦች ከቆምጬዎች ያሉት የሚያውቁ አሉ። በደንብ እንደሚያውቁም ታውቃቸዋለህ። የአራዳ ልጅ ስትሆን እንደሚያውቁ ታውቃቸዋለህ። ያውቃሉ። ምንም ከጫወታቸውም ከምኑም እንደሚያውቁ ትረዳለህ። ከዛ ደግሞ የማያውቁ አሉ። ምስኪን ናቸው፣ ለማወቅ ይፈልጋሉ፣ ደስ ይላሉ። ቆምጬ አያውቅምም ማወቅም አይፈልግምም፣ ግን እንደሚያውቅ ነው የሚያውቀው። ያ ነው የሚያሳዝነው። ይሄን ያስበላቸው ያውቁትም ነገር የተማረ ሰው ፊት ለፊት መጥቶ ቢያስተምራቸው ኖሮ በተለይ የኦሮሞንም የደቡብንም የትግራዩንም የሶማሌውንም ባህል የሚያውቅ እውቀት ያለው ሰው ከፊት ለፊት ቢመራ ኖሮ የሁላ ችግር ባልመጣ። ማንም መጥቶ አማራ ትግሬና ኦሮሞን ጥላ ፖለቲከኛ ነው አማራ። ይሄ ነው ያዘንኩት እኔ። ማንም መጥቶ ነው ማወራ ትግሬን ጥላ ኦሮሞን ጥላ ፖለቲከኛ ናት። ይሄን ተቀበሉና አሁን የት ይድረሱ? ምንም ውስጥ ሊገቡ አልቻሉ። በጣም እኔ አቻችዬ የምናገራቸው ነገሮች ነበሩ፣ ግን እንዳልኩ ነው። ማንንም የማይቀበል አስተሳሰብ አላቸው። ትላንትና የሆነ ልጅ መጥቶ አብሮን ተወያየ። ይቅርታን ያስባሉት እንዴት እዛ ቤት ገባ ባንዳ ቤት ገባ ተብሎ ይቅርታ ብሎ ይቅርታል። አንተ ጋር መጥቶ እኔ ጋር መጥቶ ስለተወያየ ፖለቲካ ሀሳቡን ስለገለጸ በፍሪደም ስለገለጸ እግዚአብሔር ምስክሬ። እኔ አሁን በኮመንት ሰላም ምላቸው ሰዎች አሉ። እኔን መናገር እየፈለጉ አብሮኝ መጫወት አብሮኝ መወያየት ፈልገው ስድባቸውን ፈርተው ተሳቀው ቁጭ ያሉ ሰዎች አሉ። ብዙ በውስጥ በርታ ይሆንዬ ይገባናል የምትለው ነገር ልክ ነው፣ ግን ከወጣና ከተናገርን ይሰድቡናል ባንዳ ይሉናል ብለው ዝም ብለው የተቀመጡ ሰዎች አሉ። በዚህ ደረጃ ነው ያሉት። በዚህ በኩል ሰው እንወዳለን ዴሞክራቲክ ነን እኛ እኮ በጣም ልዩ ነን ይሏል። በዚህ በኩል ጥላቻቸው ጣራ የነካ ማንነት አላቸው። ለዚህ እኔ መጡ ቀሩ ይመጣልኝ ነገር የለም፣ ግን ለራሳቸው ግን ትዝብት ነው የሚያተርፉት። ትዝብት የሚገርም ኢትዮጵያ ስመጣ በጣም ማለት ነው። እኔ አሁን ለምሳሌ መሀል ከተማ ነው ተወልጄ ያደግኩት። ከዛ መሀል ከተማ እየተሰበክ የምታድገው የሚፈጠር ተጽዕኖ አለ። ከባድ ነው፣ እናውቀዋለን። ሁሉም ያደገበትን ነው፣ ያም ያደገበትን ነው፣ እኔም ያደግኩበትን ነው። ግን እኔ ያደግኩበት ትክክል እንዳልሆነ ሊገባኝ ይገባል። ሁሌ ድርቅ ማለት የለብኝም። ከዛ ስሾፍ ኦሮሞ ምን አደረገ? እኔ የምወደው ምንድን ነው ኔቸር። ከዛ እንትና ፋራ ነው አራዳ ነው የሚባል ሙድ አላውቅም። ለእኔ ስነስርዓት ያለው ሰው ሁሉ አራዳ ነው። መግባባት የሚችል ስነስርዓት ያለው ሰው አራዳ ነው። ከዛ ስነስርዓት የሌለው ሰው መጥቶ ስነስርዓት ያለውን ይሄ ፋራ ሰገጤ ጋር አብረህ ትሆናለህ እንዴ? ይሄ እኮ የክልል ልጅ ነው። የክልል ልጅ እኮ የትኛውም ክልል እንደ ክልል ልጅ አራዳ የለም። አናቱ ላይ ስንት ህንፃ የሚሰራበት። እኔ የማቴሪያል ወሬ ማውራት አልወድም፣ ግን በብዛት ከእቃ ጋር እየተገናኘ ስለሆነ
ብዙ ነገር እንትን የሚሉት ጭንቅላታቸው ላይ ፎቅ የሚሰራው ምን የሚለው እንዳለ የክልል ልጅ ነው። የአዲስ አበባ ልጅ ምንድነው ያለው? የአራዳ ቋንቋ ይዞ አራዳ እኔ የምፈልገው ገጠር ከሆነ ስነ ስርዓት ያለው ማህበረሰብ ከሆነ የትም ሄጄ መጫወት ከሆነ እኔ የፈለኩትን ነው። እሱ ደግሞ በባዶ ቂጡ ማቴሪያል ብሎ ሲያድግ እኔ ደግሞ ሰው ብዬ ነው ያደግኩት ማለት ነው። ስለዚህ ሰዎች የቱ ጋር እንዳሉ ስለማቅ ዲሲፕሊናቸውን ስለማቅ ሄጄ ስለምግባባ የአዲስ አበባ ላይፍ ምናምን የረረዛ ሚዲያ ምናምን ሂዱ አልኳቸው። ደበረኝ። እንግዲህ እኔ አስቤ ዛሬ 6 ዓመት 7 ዓመት ተቀየርኩት። አሁን አብይ ተመርጦ ሮሞ ሆንክ ምናምን ይላሉ። የትግሉ ሰዓት እኔ ከቄሮ ጋራ ኖ ያሬድን እኔ መመስከር እችላለሁ። ልጅ ያሬድ ወደ ከተማ ለቆ የገባበት ጊዜ ከዛ በፊት እንዲያውም ህወሓትን በጣም የሚሳፈጥ ሰው እዛ ሆኖ እሱ ነበር። እኔ በጣም ይገርመኝ ነበር። እፈራለሁ በጣም ህወሓትን ተሳፈጥ በጣም እንጂ አጫሉ እኮ ያደገኝ ነኝ። አጫሉ ነው ብዙ ነገር እንትን ያለኝ። እኔ የማይመችኝ ባለስልጣኖች ነበሩ። ህዝቡ አይደለም፣ ህዝቡ ጓደኛዬ ነው። የትግራይ ህዝብ አሁንም ጓደኛዬ ምናምን ሙዚቃ ማብሬ የጀመርኩት ከናው ቢት ጋር ነው። እነ መርከብ ሁሉንም እወዳለሁ። እኔ ትግራይ እንደዚህ ምናምን ያውቁታል። በዛ ሰዓት የነበረው እማልወዳቸው ሀገር ውስጥ እንዳልሰራ ያደረጉኝ ሲስተሞች ነበሩ። እኔ ዋና ፖይንት ኢንቫይሮንመንት ላይ ምናምን ብዙ ነገር እንትን ብያለሁ እና አላሰራ ምናምን። ምክንያቱም እኔ ባደግኩበት ጊዜና በእድሜ ያየሁት መንግስት እነሱን ነው። በእነሱ ሰዓት ደግሞ ምንም ነገር ልሰራ አልቻልኩም ነበረ። ነገሮች አበሳጭተውኝ በዛ እልክ ውስጥ ነው ያለሁት። በጣም ስናገር ነበረ። ምክንያቱም እማልወደው ስርዓት ነበረ። ህዝብና ስርዓት ይለያያል። እማልወደው ስርዓት ነበር። አልሰማበት ጊዜ ነበር። እኔ አጫሉ ቤስት ፍሬንዴ ነው፣ ወንድሜ ነው። ምንም ልቤን ይወደዋል። አጫሉ ልቡን እወደዋለሁ በጣም በቃ የሆነ አላር ወንድ ሲሆን ይመቻል። እንደዚህ ወጥተ መናገር አለበት። ገብተ ከተማ ምናምን በቃ ማድረግ አለበት የፈለከውን። ሰው ፕሮፋይል የውሸት ደብቆ የሚሳደበው እኛ እኮ ታውቁን በቪዲዮ ነው የምንናገረው። እሱ ሳይታወቁላ ፎቶ የለውም። ቆይ ላግኝ እኔ ልንገርህ፣ ቆይ ላግኝ ብሎኝ አንዱ ከትላንት ወዲያ እኔ ቪዲዮ ፖስት ማድረግ እየደበረኝ ነው። ዮኒ በጣም ነው የምቀልድባቸው። ኮመንት ላይ ትክክለኛ ፊቱን አይቼው ፎቶውን አይቼው ደረስኩበት። ልጁን እቤቱ ሄድን ከጓደኞቼ ጋር። አዲስ አበባ ትመጣለህ ላግኝ ያለኝ እቤቱ ሄድን። ደረስንበት። ቤቱን ከቤቱ አስወጣ ነው። ተመልሶ እዛ ቤት ሲገባ ካየነው ዛሬም አልገባም። ከነ ወንድሙን ያባረር ነው። ተመልሶ እዛ ቤት ከገባ እገለዋለሁ፣ ነግሬዋለሁ። ሁሉም እንዲያውቅ እፈልጋለሁ። መንግስት እገለዋለሁ። እንዴ እናቱን ልብዳት እኔን ከተማ መግባት የኔ አዲስ አበባ መግባት አይድነቀው። እሱ የሚኖርበት ቤት 3ኛ ቀኑ ምናምን መሰለኝ ከወጣ ተመልሶ ካየሁት የቀበሌ ቤት ነው እንጂ ተረካክበነው ሁሉንም ካርታው ምናምን ቀይሬ እኔ ወስደው ነበረ ቤቱን። ተመልሶ ካየሁት እዛ ቤት ለቀበሌውም ለምንም እንትን ካየሁት እገለዋለሁ። እየሰማኝም ከሆነ እገለዋለሁ። ሌላም የምትሳፈጥ እደፋለሁ። ተው ከኔ ጋር ጨዋታው ቪዲዮዎች አሳያለሁ። እንዴት ወንድ ነኝ የሚለው ነው። በመብቱ ማንም የሚደራደር የለም። መታችሁ እገላለሁ ምን ብላችሁ ዝታችሁ ምን ላይ ሲሰጣችሁ አትንበቅበቁ። መጀመሪያ የምትጀምሩት እናንተ ናችሁ። መጀመሪያ ያዙ ልቀቁኝ የምትሉት እናንተ ናችሁ። ያ የተባለው ሰው ደግሞ ትሬቱን ወስዶ እርምጃ ቢወስድ መንበጫበጫ አያስፈልግም። አትንበጫበጩ፣ አትበሉ፣ ማች አድርጉ። ከሆነ ግን ሲመጣባችሁ መንበጫበጫ አይቻልም። ራሱን የጀመረው አከተል ጀለሴ ጅብና ዘንዶ ሳሳየው ወንድ ልጅ እንዲህ ሲቀዝና ይቻላል። እስቲ ወንድ አይደለህ እገድልሃለሁ ብለኝ የለ ጀግናው ምናምን አረሽ እስቲ ነችን ጅብ ናች እስቲ እቺን ዘንዶ ምናምን ብዬ ከለቀኩ ይበሉታል፣ ካስጠጋ ይበሉታል። አውሬ ናቸው ይገሉታል። እንደዚህ ያልኩት ያሬዱ ባለማወቅ ባለብለምን በጣጣ አረ ቪዲዮ ልክልሻል ይሆንሻ ሁሉ እኮ የቲክታክ እና የፌስቡክ ምናምን ፉከራ ብቻ በቪዲዮ የማያወጡት ሁልጊዜ ፉከራና ቀረርቶ የማይገኙበት ቦታ ሲሆኑ ቀረርቶ ናቸው። አጠገብ ሲመጣ ልነሳ ፎቶ ብሎ ሲነሳ ታያለህ። በጣም ወንድነሽ ይልሻል መጥቶ ወንድነሽ ጀግና ነው ወንድነሽ ይልሻል። ግራው ላይ ገባል። ቀና ብሎ ሲያይ አንተን ሲያይ የምትፈራ ሰው አይደለም። ሲያይ አገጩን የምታወልቀው ፍሬንድ አንተ ሻድናቂ ይሄ ነው ባናሽ በቃ በፊዚካል መጥቶ ሲያይ ብቻ ሳይሆን ሊያወራ ወይ የሆነ ሲሞክር
ወንድነት ደብል ነው ያስታውቋል። ኢነርጂን ፊል ያደርገዋል። ከዛ በጣም ላይ ነበርኩ ሰው ነኝ እመቤቴ መስክሬ በጣም እንኳን አየልኝ እሱ ሙድ አለበለዚያ ሲፎክሩ ሰው እውነት ነው የሚመስለው። አንተ ይሄን ነገር ባትናገር እኔን ነገር ባልመሰክር የምር ሲፎክሩ የእውነት ግን አብረህ ስትሆነው የሚገባበት እንደዛ አሳፋሪ ነው። ጀግና የሚጫወተው እና ቲክታክ ሁሉንም እኩል ስለሚያረግ ያቺ ነገር አለች። ያሬዶዬ በጣም ጊዜ ነው ያሳለፍነው። ስማ ዮኒ ነገ ይቀየራል ምናምን ይላል። ነገ እንደማትቀየር በምን እናረጋግጥላቸው?